ሰላም ጤና ይስጥልኝ ቻናላችን ቤተሰቦች ዛሬ በኪነ ጥበብ ዓለማችን ውስጥ ትልቅ ድንጋጤ የፈጠረውንና ብዙዎችን ለሁለት የከፈለውን የአርቲስት አቤል ሙልጌታን ውሳኔ በጥልቀት እንመረምራለን። አቤል ወደ ጌታ ተመልሻለሁ፣ ሙዚቃንም እርግፍ አድርጌ ትቻለሁ በማለት በይፋ አሳውቋል። ይህ ውሳኔ ግን በጸሎትና በደስታ ብቻ አልታለፈም። ይልቁንም ማህበራዊ ሚዲያው በከፍተኛ ትችትና ውዝግብ ተሞልቷል። አዲሱ አልበሙ ስላልተደመጠለት ነው የሚሉና ከቴዲ አፍሮ ጋር መጋጨቱ ዋጋ አስከፍሎታል የሚሉ በሌላ በኩል ደግሞ እንደዚሁ የግል መብቱ ሊከበርለት ይገባል የሚሉ ወገኖች እየተጋጩ ነው። ዛሬ እኛም የሰዎችን አስተያየትና አቤል የሰጠውን ምላሽ መነሻ በማድረግ በሀገራችን ያለውን የሀሳብ ነጻነትና የሰዎችን ውሳኔ የመቀበል ባህላችንን እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። አቤል ሙልጌታ በኢትዮጵያ ሙዚቃ ውስጥ የራሱ አሻራ ያለው ድምፃዊ ነው። ነገር ግን በቅርቡ ባወጣው መግለጫ በውስጡ የነበረውን ባዶነትና ግጭት ይፋ አድርጓል። በዝሙትና በሱስ ውስጥ ተዘፍቄ ነበር በሚል በግልጽ ንስሐ መግባቱን ተናግሯል። ይሄ ለብዙ አርቲስቶች ከባድ ውሳኔ ነው። ዝናን፣ ገንዘብንና የሰዎችን አድናቆት ትቶ ወደ መንፈሳዊ ሕይወት መግባት ትልቅ መስዋዕትነት ይጠይቃል። አቤል ግን ከእንግዲህ ለስጋዬ ሳይሆን ለነፍሴ እኖራለሁ ብሏል። ይሄ ውሳኔው በመንፈሳዊ ማህበረሰብ ዘንድ ትልቅ አቀባበል ቢደረግለትም በኪነ ጥበብ መንደር ግን ጥያቄዎችን አስነስቷል። አቤል ላይ ከሚሰነዘሩት ትችቶች ዋነኛው ወቅታዊ ሁኔታውን ተጠቅሞ ነው የሚል ነው። በተለይ ታዋቂው ድምፃዊ ታሪኩ ጋንጋሴ የሰጠው ምላሽ ብዙዎችን አነጋግሯል። ታሪኩ ከዚህ በፊት የኖርኩበትን ጥበብ ማጥላላት ነውር ነው በሚል አቤልን ወቅሶታል። ከዚህ በተጨማሪም አቤል በቅርቡ በቴዲ አፍሮ ናአት ሙዚቃ ላይ የሰጠው የተለየ ሀሳብና ምላሽ ብዙ የቴዲ ደጋፊዎችን አስከፍቶ ነበር። ብዙዎች አቤል አድማጮቹን ያጣው ቴዲን በመቃወም ነው፣ አዲሱ አልበሙ ተወዳጅነት ያጣው በዚህ ምክንያት ነው ይላሉ። በመሆኑም አሁን ዘፈን አቆምኩኝ ማለቱ ከገበያ መውጣቱን ለመሸፈን የተጠቀመበት ዘዴ ነው የሚሉ ትችቶች እየበረቱ መጥተዋል። እዚህ ጋር ግን ቆም ብለን ማሰብ ያለብን ትልቅ ነጥብ አለ። በሀገራችን አንድ ሰው የራሱን ሕይወት የሚቀይር ውሳኔ ሲያስተላልፍ ለምን ውሳኔውን እንደወረደ መቀበል እንደሚከብደን አላውቅም። አቤል ሙልጌታ እንደ ማንኛውም ዜጋ የመረጠውን ሃይማኖት የመከተልና የማምለክ ሙሉ መብት አለው። ይሄ በህገ መንግስትም ሆነ በሰብአዊ መብት ደረጃ የተረጋገጠ ጉዳይ ነው። አንድ ሰው የቀድሞ ህይወቴ አልተመቸኝም፣ አሁን ግን ደስተኛ ነኝ ካለ ያ ውሳኔው ሊከበርለት ይገባል። እንደ ጥበብ ባለሙያ ቢሆን አቤል ለፈለገው ሀሳብ ምላሽ የመስጠት መብት ሊኖረው ይገባል። ቴዲ አፍሮ ትልቅ አርቲስት ቢሆንም የሚሰራቸው ሙዚቃዎች ግን ሁሉንም ሰው የግድ ላያስማሙ ይችላሉ። ጥበብ ደግሞ ውበቷ ያለው ልዩነት ላይ ነው። አንድን አርቲስት ስለማንደግፈው ወይም ከምንወደው ሰው ጋር ስላልተስማማ ብቻ የግል ህይወቱንና ሃይማኖታዊ ምርጫውን ማጥላላታችን የሚያስተዛዝብ ባህል ነው። የሰለጠነ ማህበረሰብ የሰዎችን የግል ምርጫና የሀሳብ ብዝሃነትን ማክበር መቻል አለበት። በመጨረሻም አቤል ሙልጌታ አሁን ላለበት አዲስ ህይወት መልካሙን ሁሉ እንመኛለን። ጥበብም ሆነ ሃይማኖት የግል ምርጫዎች ናቸው። እኛ ተመልካቾችም የአርቲስቶችን ስራ መተቸት ብንችልም በግል ማንነታቸውና በምርጫቸው ላይ ግን ገደብ ልናበጅላቸው አይገባም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አቤል ቴዲን በመቃወም ነው ህዝብ የራቀው ወይስ በእውነት የውስጥ ጥሪ አግኝቶ ነው? የሰዎችን የግል ውሳኔ የመቀበል ባህላችንስ እንዴት ይታያል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እስከሚቀጥለው ቪዲዮ መልካም ቆይታ